ሰላም ጤና ይስጥልን። ዛሬ በመላው ዓለም የመነጋገሪያ አጀንዳ የሆነውና ከደስታ ወደ ሁከት የተቀየረው የፈረንሳይ ሁኔታ ይዘንላችሁ ቀርበናል። የፓሪስ ሰማይ በደስታ ጩኸት ሳይሆን በጭስና በእሳት ተውጧል። የፓሪስ ሴንት ጀርም ደጋፊዎች ለሁለተኛ ተከታታይ ዓመታት የሻምፒዮንስ ሊግ ዋንጫን በማንሳታቸው ታሪክ ቢሰሩም በከተማዋ ግን ደስታ ረጅም ጊዜ አልቆየም። በደጋፊዎችና በፖሊስ መካከል በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ታስረዋል። በፓሪስ ምን እየተካሄደ ነው? አብረን ፒኤስጂ ከአርሰናል ጋር ያደረገውን እጅግ አስደናቂና ተጠባቂ ሻምፒዮንስ ሊግ ፍጻሜ በድል አጠናቋል። ይህ ድል ለፈረንሳይ እግር ኳስ ቡድን ሳይሆን ለክለቡ ደጋፊዎች ትልቅ ኩራት ነው። ለሁለተኛ ተከታታይ ዓመታት ይህንን ትልቅ ዋንጫ ማንሳት በፒኤስጂ በአውሮፓ መድረክ ያለውን የበላይነት ያረጋገጠበት ሆኗል። ጨዋታው እንደተጠናቀቀ በሺዎች የሚቆጠሩ ወጣቶች የክለባቸውን አርማ ይዘው ወደ ፓሪስ አደባባይ ፈሰሱ። ነገር ግን ይህ ታላቅ የድል በዓል ሳይታሰብ ወደ አስከፊ ሁኔታ ተቀየረ። በመላው ፈረንሳይ በሚገኙ ትልልቅ ከተሞች ደስታቸውን ለመግለጽ በወጡ ወጣቶች፣ ደጋፊዎችና በጸጥታ ኃይሎች መካከል ከፍተኛ ግጭት ተቀስቅሷል። በፓሪስ ጎዳናዎች ላይ የእሳት ቃጠሎች፣ የድንጋይ ውርወራና የፖሊስ አስለቃሽ ጭስ ሌሊቱን ሙሉ ሲታዩ አድረዋል። የሀገር ውስጥ ጉዳይ ሚኒስቴር ሎሬንዝ ዱኔዝ ስር ውለዋል። ግጭቱን የተነሳ ደጋፊዎች ከመጠን ያለፈ ደስታቸውን ለመግለጽ በንብረት ላይ ጉዳት ማድረስ መጀመራቸውን እንደሆነ ገልጸዋል። አሁን ላይ በፓሪስ እና በሌሎች ከተማ ያለው ውጥረት አሁንም እንደቀጠለ ነው። መንግስት የጸጥታ ኃይሎች ቁጥር የጨመረ ሲሆን የንብረት ውድመት የደረሰበትን የንግድ ተቋማትን በከፍተኛ ኪሳራ ውስጥ ናቸው። የስፖርት ድል እንዲህ ወደ ፖለቲካዊና ማህበራዊ ቀውስ መለወጥ በፈረንሳይ ማህበረሰብ ዘንድ ትልቅ ቁጣን ቀስቅሷል። አርሰናል አሸናፊዎች ዋንጫውን ያነሱት ፒኤስጂ የደጋፊዎች እንዲህ ያለ ስነ ስርዓት የጎደለው ድርጊት የድሉን ክብር አሳንሶታል የሚሉ አስተያየቶችን እየሰነዘሩ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? የአርሰናል ሽንፈት ለዚህ ሁከት ምክንያት ሊሆን ይችላል ወይስ ደጋፊዎች የድል አከባበር ስነ ስርዓት ሊሆን ይችላል? ሐሳባችሁን ኮሜንት ላይ አጋሩ። ለተጨማሪ ወቅታዊ አስደሳች መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እናመሰግናለን። Rainbow Heart,